እርግጠኛ ነህ አንተ በየቀኑ ፊትን እያበላሸ እንዳልሆነ? እርግጠኛ ነኝ የምትል ከሆነ ቪዲዮውን እስከ መጨረሻው ተመልከት። ብዙ ወንዶች ፊታቸው በየጊዜው ሲበላሽ እና ውበቱ ሲጠፋ ይህ ተፈጥሯዊ ነው፣ መቀየር አንችልም ይላሉ። እውነቱ ግን አንተ በየቀኑ የምትሰራቸው እነዚህ 4 ስህተቶች ናቸው በዋናነት ፊትን የሚያበላሹት። ቻናሉን ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ወደ ቪዲዮ። ስህተት 1 የእንቅልፍ እጥረት። የብዙ ወንዶችን በዋናነት የፊታቸውን ውበት የሚያጠፋው በቂ እንቅልፍ አለመተኛት ነው። ብዙ ወጣቶች ማታ ላይ አምሽተው የሚተኙት፣ በእንቅልፍ ጊዜም በሶሻል ሚዲያ ላይ ረጅም ጊዜ በማሳለፍ እንቅልፋቸውን ያዛባሉ። በዚህም ምክንያት የፊታቸው ቆዳ ደካማ መሆን፣ አይናቸው ስር መጥቆር እንዲሁም በወጣትነት ጊዜያቸው ያረጀ ቆዳ ይኖራቸዋል። ለዚህ መፍትሄው ቀላሉ ከ7 እስከ 8 ሰዓት እንቅልፍ መተኛት። ስልካችሁ ከመተኛታችሁ ከ30 ደቂቃ በፊት አጥፍቶ ከአጠገብ ማራቅ። እናም በተቻለ መጠን የመተኛና የመነሻ ሰዓትን ተመሳሳይ በማድረግ የፊታችሁን ውበት መጠበቅና መመለስ ትችላላችሁ። ስህተት 2 መጥፎ አመጋገብ። የሰው መልኩ የሚበላው ምግብ ይመስላል። አንተ ስኳር የበዛበት፣ ዘይት የበዛበት ፈጣን ምግቦች ወይም ጃንክ ፉድ አብዝተህ የምትመገብ ከሆነ ብጉር፣ ፊት ላይ የወዝ መብዛት እንዲሁም ያልተፈለገ የሰውነት ብሎም የፊት ክብደት መጨመር ያመጣል። ይህ የፊትን ቅርጽ በመቀየር አስቀያሚ ያደርጋል። መፍትሄው ታዲያ ምንድን ነው ካልኩ፣ ውሃ አብዝተህ ጠጣ። በምግቦቹ ውስጥ ፍራፍሬና አትክልት ሁልጊዜ ማካተትን አትርሳ። እንዲሁም በፕሮቲን የበለጸጉ ምግቦችን ተመገብ። ስህተት 3 የቆዳ እንክብካቤ አለማድረግ። ብዙ ወንዶች ስኪን ኬር ማድረግ የሴቶች ተግባር ነው ይላሉ። ነገር ግን ይህ ትልቅ ስህተት ነው። ራስን መንከባከብ የራስ መተማመንና ራስን የማክበር ተግባር ነው። ስለዚህ ወንዶች ቀላል የሆኑ ራስን የመንከባከቢያ ዘዴዎችን በመተግበር ውበታቸውን መጠበቅ ይችላሉ። በዚህም ፊታቸውን በቀን 2 ጊዜ መታጠብ። ፊትን አለመታጠብ ቆዳ ላይ ዘይት እንዲበዛ በማድረግ ፊትን ያበላሻል። ሌላው ደግሞ ሞይስቸራይዘር መጠቀም። በጣም አስፈላጊው ደግሞ ሰንስክሪን መጠቀም ሲሆን ይህም የቆዳን ያለ ዕድሜ እርጅና ይከላከላል። ስህተት 4 ጭንቀትና ሱስ። ብዙ ወንዶች በዕለት ተዕለት ኑሯቸው ውስጥ በተለያዩ ምክንያቶች ጭንቀት ውስጥ ይገባሉ። ይህ ደግሞ ኮርቲሶል የሚባል ሆርሞን በሰውነት ውስጥ እንዲመረት ያደርጋል። ይህ ሆርሞን በሰውነት ውስጥ መብዛቱ ደግሞ የፀጉር መርገፍ፣ በፊት ላይ ነጠብጣብ ወይም ብጉር መውጣት፣ የፊት ቆዳ መድከም እንዲሁም ፈጣን እርጅናን ያስከትላል። እንዲሁም አልኮል አብዝቶ መጠጣት፣ ሲጋራ ማጨስ እና የመሳሰሉት ሱሶች የፊትን ብሎም የአካልን ጤና ያስተጓጉላሉ። ሌላው ደግሞ ብዙ ሰዓት መቀመጥ። ይህ ደግሞ ያለመጠን ውፍረትን በማምጣት የፊትን ቅርጽ በማወፈር አስቀያሚ ያደርጋል። ለዚህም ቀላሉ መፍትሄ ስፖርት አዘውትሮ መስራት፣ በቀን ለተወሰነ ደቂቃ የፀሐይ ብርሃን እንዲነካ ማድረግ እንዲሁም ሜዲቴሽን በማድረግ ጤናችንንም ብሎም የፊትን ውበት መጠበቅ ይቻላል። ከላይ ካየናችሁ ስህተቶች ውስጥ እናንተ የትኛው ውስጥ ትካተታላችሁ? ኮመንት ላይ ጻፉልን። እንዲሁም በቀጣይ በምን ጉዳይ ላይ ቪዲዮ እንሰራላችሁ ትፈልጋላችሁ? እሱንም አንድ ላይ ጻፉልን። ቻናሉንም ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።